ሁሉም ሰላም ኡፍ አሁን ማይ እቅፋርክሽ መተኛ ነው የምፈልገው በጣም በርዶኛል ነይ ልብድ ኡፍ ለላምክሽ ደሞ ናፍቀሽ ነበር ሊዲያ ታስታውሻለሽ ለመጀመሪያ ቤታችሁ ስመጣ አንቺ ነበር የተቀበልሽኝ አይገርምህም ሳሚ ያኔ በጣም አስቸጋሪ ልጅ ነበር ሁሉንም ነበር የምትበጠብጠው የሚገርምሽ ከሁሉም ግን ካንቺ ጋር ነበር የምግባባው ከኔ ጋር ነበር የምትግባባው ግን ደግሞ ዙሮ እኔ ላይ ተጫወትክብኝ እንጂ ማለትማ እነሱን ለማግኘት እኔ መጠቀም ያደረከኝ ሌላ ምንም ያደረከው ነገር የለም በጣም ብዙ ነገሮችን ዋሻኸኝ ምናምን ሊዲያ እንደዛ እንዳይመስልሽ በቃ ያኔ መስሎኝ ነበር አልሆነ መስሎ አይደለም ሳሚ መጀመሪያውን ከቀድሞ ማሰበህበትና ቀደህበት ያደረካቸው ነገሮች ናቸው አይደለም ሊዲያ አንቺ ሁሉም ነገር ያበላሽሽው አንቺ ነሽ ይሄን ደግሞ አንቺም ታውቂያለሽ ሳሚ እኔ ምንም ነገር ያበላሽሁት ነገር የለም ቀረብከኝ ወድሻለሁ አልከኝ እኔም ወደድኩህ አለቀ ግን አንተ ደግሞ ወድሻለሁ ስትለኝ ነበር ውሸትህን ነበር ግን ሊዲያ አንቺ ዋዳለ ክፉ ነገር እየሰራሽ ነበር እና አንተስ ጥሩ ነገር እየሰራ ነበር ያወደለ እንደ ጥሩ ሰው ራስን ለማስመሰል አትሞክር ሁላችንም ማንነታችን ምን እንደሆነ ጠንቅቀን ነው የምናውቀው እሺ አሁን ተረጋጊ ያለፈ ነገር አናንሳ ከተባለኮ ሁሉም ሰው ጥሩ ነው ያለፈው ነገሮች ሲነሱ ነው ለወደፊት የምታስበው በቃ ይጻባይሽ አለቃለሽ አይሳሚ ያኔ ጉድለት ብቻ ነው አይደል የሚታየው ያንተ ጥፋትና ጉድለቶች አይታዩም እኔ ጥፋተኛ አይደለሁም እያልኩሽ አይደለም ዲዳ ግን ደግሞ በቃ ስህተት ነበር እኔና አንቺ አብሮም እሺ ሳሚ እኔ አሁን እንደው ልክ ነው እያልኩ አይደለም እኮ ያው ስለምወድህ እንጂ ሌላ ክፉ ነገር አስቤ አይደለም ግን ደግሞ የሚወዱትን ሰው እኮ በግድ አብሮ ካሉ እንኳን ይባላል ዲዳ አቃለው በግድ አብሬ ልሆንም ደሞ እኮ አላልኩም ወድሃለሁ ተረዳኝ እንጂ ሌላ ነገር አልተናገርኩም እሺ ግን ሊዲያ ለወደፊቱ የዛባይሽን ማስተካከል አለብሽ ቶሎ የምትናደጂው ነገር ማስተካከል አለብሽ እስቲ ሳሚ ነገሮች ይስተካከላሉ ብዬ ተስፋ አደርጋለሁ በቃ እሺ አሁን ወደ ቤት እንሂዳ እንሂድ ከቻልክ ትንሽ ጊዜ ላውራ ፈልጌ ነበር። እሺ ችግር የለውም። ስለምንድን ነው የምታወሪው?
ሳሚ አንተ እዚህ ቤት ከመጣ በኋላ በጣም ብዙ ነገሮችን አሳልፈናል። በተለይ እኔ እናንተ ጥሩም መጥፎም በጣም ብዙ ነገሮችን አብረን አሳልፈናል። አውቃለሁ። ታዲያ ዛሬ ለምን ደሞ የምትነግሪኝ? ያው ታውቃለህ እኔ አንተን ስለወደድኩ ችክ ብዬ ብዙ የማይደረጉ ነገሮችን አድርጌያለሁ። ስለዚህ ደግሞ ይቅርታ ልጠይቅህ እፈልጋለሁ። ችግር የለውም ሊዲያ። አንቺ እኮ ያን ያደረግሽው ለፍቅር ብለሽ ነው። አይ ሳሚ ቢሆንም በጣም ብዙ ነገሮችን አድርጌያለሁ። እኔ ከልጅነቴ ጀምሮ ምንም ነገር ፈልጌ አጥቼ አላውቅም። ያ ባህሪ ደግሞ አብሮኝ ያደገ መሰለኝ በቃ። እሺ ይቅርታ አድርገንልሻል። ግን ደግሞ ዛሬ ለምንድን ነው የምንነግሪኝ? ነገ ማታ ወደ ጣሊያን እበራለሁ። ምን? አው ሳሚ ለኔም ለእናንተም ለሁላችንም የተሻለ የሚሆነው እኔ ከዚህ ብሄድ ነው። ሊዱ እኔ ካንቺ ባላቅም ግን እዚህ ብትሆኚ ይሻላል። አይ ሳሚ ይሄን ነገር በደንብ አስቤበት ጨርሻለሁ። ስለ በቃ ለሁላችንም የተሻለ የሚሆነው እኔ ከዚህ ዞር ብል ነው። ስለዚህ ሄዳለሁ። ቆይ ለምን ሊዱ? አሁን እኮ አንቺ ከተስተካከልሽ አብረን መኖር እንችላለን። አውቃለሁ ግን ደግሞ ብዙ የማይስተካከሉ በጣም ብዙ ነገሮች አሉ። ስለዚህ ብሄድ ነው የተሻለ የሚሆነው። እና ደግሞ እዛ ከሄድኩኝ በኋላ ወደ አዳሪ ትምህርት ቤት እገባለሁ። ታልሽ ምን ይደረጋል ሊዱ? ግን እኔ ሁሌም ከጎንሽ ነኝ። እሺ እሺ ሳሚ በጣም አመሰግናለሁ። ችግር የለም ሊዱ። አብጅሽ በእኔ ምክንያት እንዲቆጡሽ አደረኩኝ። በጣም ይቅርታሽ። አረ ችግር የለም ሊዲያዬ። ይሄ እኮ ፈልጌና ፈቅጄ ያደረኩት እኮ ነው። ምንም ችግር የለም። ቢሆንም በጣም ጮህችብሽ። ያው ትንሽ ሀሳብ ቢጤ ገብቶት ነው። አሁን እኮ ደግሞ ተረጋግታለች። ችግር የለም። አይ እንደዛ ከሆነሽ ደግሞ አብጅሽ አንድ ነገር ልንገርሽ። ልሄድ ነው። ወዴት? ወደ ውጭ ልሄድ ነው። ምን ልታረጊ? ያው አንዳንድ ነገሮችን ልሰራ ከዛን ደግሞ ልማር። መቼ ትመለሻለሽ? አይ መመለስ እንኳን አይመስለኝም። አሃ ታዲያ እስከ ወዲያኛው ነው እንዴ የምትሄጂ? አዎ በጅሽ እስከ ወዲያኛው ነው የሚሄደው። ግን ደግሞ ደውልልሻለሁ እናወራለን። እንደው አስረሽኝ ነው ግን? ለምን አረሳሻለሁ? አንቺንም አረሳሽ። የእውነት? እውነት? እስቲ ማቤቴ በይ። ማቤቴ በቃ እንደዋወላለን እንዳጠፊ። እሺ የምትፈልጊው ነገር ካለ ደግሞ ነገርኝ እልክልሻለሁ። ደግ እና አንቺ ሳትልኪልኝም እንዴ? አረ ልክልሻለሁ። ደግሞ እኔ ምን ልላክልሽ? የፈለግሽውን ልልክልሻለሁ። በቃ ትልኪልኛለሽ እነግርሻለሁ። ነይ በቃ ተነሽ ወደ ቤት እንሂድ። አላልኩሽም ነበር? ምንድነው ያልሽው? አይ ማሂ ቁርስ ሳሚ ክፍል ሄደን እንብላ ስትለኝ ያልተጸዳ ክፍል ውስጥ ከመንበላ ሳሎን እንብላ ብያት ነበር። ያው መተነሳ ስላልመሰለኝ። አየሽ ካንቺ በላይ ማሂ በደንብ ነው የምታቀኝ። እሱ ልክ ነህ። እኔንም ካንተ በላይ በደንብ ታቀኛለች። በሉ በቃ ቁርሳችን እንብላበት። ምን ነው ማሂ? ምን የሚያስቅ ነገር አለ? አይ ምንም የሚያስቅ ነገር የለም። እንዲሆነ ነገር አስታውሺ ነው። ምንድነው ያስታውሽው? የድሮ ፍቅረኛሽን አስታውሽው እንዴ? የምን የድሮ ፍቅረኛ እንዴ ማለት? ቆይ ለምንድን ነው እንደዚህ የምትቆጪው? አልገባኝም። ተቆጣው እንዴ? ተቆጣ ወይ? በቁጣ እናወጥሽን እንጂ። አይ መስሏችሁ ነው እንጂ እኔ ምንም አልሆንኩም። ይልቅ እናንተ ተጎራረሱ። ቆይ ግን ማህሌት የድሮ ፍቅረኛሽ ሲባል ምን ነው በረገግሽ? አይ አልተረበሽኩም ይወዳኔ። እሺ በቃ እንደዛ ከሆነ ስለ ድሮ ፍቅረኛሽ ንገሪኝ። እኔ በጣም ብዙ ስራ አለብኝ። እናንተ ብሎ ነው ተቀበለው። ቻው። ዮአዳን የማይ ስሜት ባንዴ ተቀያየረ። የሆነችው ነገር አለ እንዴ? ነው ሳናቅ ያስከፋናት ነገር አለ? አይ የማይሆን ነገር እንኳን እኮ አልተናገርናትም። ምናልባት ስለ ፍቅረኛው ስለጠየቅናት ይሆናል ስሜቷ የተረበሸው። እንደሱ ይሆናል። ለሳም ዛሬ አንዳንድ የሚሄድባቸው ቦታዎች አሉ እና ፍቃደኛ ኮርክ አብረን መሄድ ትችላለህ? ችግር የለውም አብሬሽ እሄዳለሁ። ግን ምን ተፈጥሮ ነው የተጨነቅሽው? የተፈጠረ ነገር አለ እንዴ? አይ ይሄንን ቤት ጨምሮ ብዙ ንብረቶችን ልናጣቸው እንችላለን።
ያው ዛሬ የመጨረሻ ቀናችን ሳይሆን አይቀርም። አልገባኝም ይዋደን። እንዴት ማለት? ይኸውልህ ሳሚ፣ ሂሩት እንዳለ ወንጀሎቿን ከበር ያደረገችው እኔ ከቤተሰቦቼ በወረስኳቸው ንብረቶች ነው። እና ይሄ ካንቺ ጋር ምን ያገናኘዋል? በጣም ብዙ ነገር ያገናኘዋል። እቴቴ ወንጀለኞቹን ንብረቶቹ እሷ እንደሆኑ አሳምና በጣም ብዙ ሚሊዮን ብር ተበድራቸዋለች። እናማ ወንጀለኞቹን እኔ እየተከታተሉኝ ነው። ስለዚህ ሂሩት የተበደረችውን ገንዘብ እኔ ለእነሱ መክፈል ካልቻልኩኝ ምን ሊያደርጉኝ እንደሚችሉ ምንም አላውቅም። ማንም ደፍሮ የሆነ ነገር ሊያደርግሽ አይችልም። እሱን በጣም እርግጠኛ ነኝ እኔ ጌታ። ማንም ምንም ነገር ሊያደርገን እንደማይችል ግን ደግሞ እነዚህ ሰዎች ከኛ የተሻሉ መሆናቸውንም ማወቅ ይኖርብናል። እኛም መጉዳት ከፈለጉ ደግሞ በትንሽ ደቂቃዎች የፈለጉትን ነገር ማድረግ ይችላሉ። እሱን በደንብ አውቃለሁ። ግን ደግሞ እኔ ላንቺ ያለውልሽ ምንም ነገር ቢፈጠር ከምንም ነገር በላይ የኔ እንደነት አስቀድመ ራስን አደጋ ላይ ምጥነ ቢሆን እኔ ፕሮቴክት እንደምታደርገኝ በደንብ አውቃለሁ። አንዳንዴ ለማመን የሚከብዱኝ ነገሮች አሉ። ቆይ ለምንድን ነው እንደዚህ የምታይኝ? እና ደግሞ ምንድነው ለማመን የከበደ ነገር? እኔ ከልጅነቴ ጀምሮ ስሜቴን መናገር አልችልም። የተሰማኝን ነገር ለሰዎች ማሳየት ይከብደኛል። በፊት እናቴ ትምህርት ቤት ስታደርሰኝ እጇን ጠብቅ አድርጌ ነበር የሚይዛት። ለምን? ልጅ እያለሁ ብዙም ከቤት ስለማልወጣ ውጪውን ማየው ከትምህርት ቤት ስመለስ ነበር እና መጫወት ያስፈራኛል። በጣም ይገርማል። እና የእናቴን እጅ ደግሞ ጥብቅ አድርጌ ከያዝኩት ያለ ምንም ፍርሃት ነበር መንገድ ላይ እየተጫወኩኝ የምሄደው። የእናቴን እጅ ሲይዘው ምንም አያስፈራኝም። የሚሄድ መኪና ውስጥ ራሱ ልገባ እችላለሁ። ምንም አደጋ የሚደርስብኝ አይመስለኝም ነበር። ሁሉም ልጆች ከቤተሰቦቻቸው ጋር ሲሆኑ የተለየ በራስ መተማመን ይኖራቸዋል። ሳሚ፣ እኔ በፊት የእናቴን እጅ ሲይዝ የሚሰማኝ ስሜት ነው አሁን ያንተን እጅ ሲይዝ የሚሰማኝ። እንደ ህትማማቾች ነገሮችን እያስተካከልን አብረን ብንቆይ ደስ ይለኝ ነበር። እኔም ደስ ይለኝ ነበር ማለት ግን ደግሞ ለኔም ቢሆን ለእናንተ ጥሩ የሚሆነው ቢሄድ ነው። እሺ እና መቼ ትመለሻለሽ? አይታወቅም። ከ5 አመት ወይ ከ10 አመት አላም ደግሞ ለዘላለም ልመለስ እችላለሁ። ደግሞ እንደምንገናኝ ተስፋ አደርጋለሁ። ይህችበት ሁሉ መልካሙን ይግጠምሽ። አሚን ማለት በቃ እኔ ልታሽ ዳግም ቦርሳዬን ይዞ እየጠበቀኝ ነው። እሺ መልካም መንገድ። ደህና ሁኚ።